አገር ሰላም ነው ብላችሁ በየቤታችሁ ቁጭ ብላችሁ እያላችሁ ያላችሁበት ቤት የእናንተ አይደለም ተሽጧል፣ ለኔ ይገባል የሚል ሰው ቢመጣ ምን ታደርጋላችሁ? በጉዳዩ ላይ በፍርድ ቤት ክርክር ስለመደረጉም ቤቱ ወደ ራሱ ስለማስተላለፉ አታውቁም። በቤታችሁ ሰነድ ይዛችሁ ፋይል ይዛችሁ የላችሁ ሰነዱን ስጠኝ ይሄ ቤት ለኔ ነው የሚል ሰው ቢመጣ ምን ታደርጋላችሁ? እንዲህ ነገር አይመጣም ብላችሁ ታስባችሁ ሊሆን ይችላል። ግን እንደዚህ አይነት ሁኔታ ሊከሰት የሚችል በመሆኑ ህጉ በመገመት አንድ ሰው ምንም ባላወቅበት ሁኔታ ካለበት ቤት ወይም የያዘው ንብረት ያንተ አይደለም ሊባል የሚችልበት ሁኔታ በህግ አግባብ ሊኖር የሚችል መሆኑን አስቀድሞ በማሰብ ህግ አውጪ ይሄን የሚመለከት ህግ አውጥቷል። እንደምን አላችሁ የዚህ ቻናል ተከታዮቻችን። በዚህ ጉዳይ ላይ ዛሬ የህግ ማብራሪያ እየቀርብ ያለው የማብራሪያውን ጊዜ የቀረበ ጠበቃና የህግ አማካሪ ዘሪሁን ሽፈራው ነኝ። እስከ መጨረሻው በመከታተል በዚህ ጉዳይ ላይ ሰፋ ያለ ትንታኔ ታገኛላችሁ። አብራችሁን ሁኑ። ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ። ኮሜንት የሚሰጡ ሰዎች በኮሜንት አበረታቱኝ። እስከ መጨረሻው ከኔ ጋር እንድትሆኑ እላለሁ። አመሰግናለሁ። እንግዲህ ስናስበው ሊሆን የማይችል አይነት ብለን የምናስባቸው ነገሮች ሆኖ እናገኛለን። ስለዚህ ህግ አውጪዎች በሁኔታዎች ላይ ቀድሞ ሁኔታዎችን በመረዳት ይሄን የሚገዛ ህግ አውጥቶ እናገኛለን። ያነሳሁት ጉዳይ ምንድን ነው? አንድ ሰው በፍጹም የንብረቱን የራሱን ንብረት መሆኑን 100% ከ200% በላይ እርግጠኛ ሆኖ የራሱን ንብረት ነው ብለው በእጁ አድርጎ ፋይሉን ይዞ በእጁ እያለ ይሄ ንብረት ያንተ አይደለም ተሽጧል፣ ወይም እኔ በዚህ ንብረት ላይ ፍርድ አግኝቼበታለሁ፣ ንብረቱ የኔ ተብሎ እንዲሰጥ ፍርድ ቤት ትዕዛዝ ሰጥቷል፣ ስለዚህ ውጣ አስረክብ የሚል ሰው ሊመጣ ይችላል። ይህን በተመለከተ ይሄ እንዲህ የተባለ ሰው ምንም ስለ ንብረቱ ላይ ክርክር መኖሩን እንዲህ አይነት ድንገተኛ ዱብዳ የወረደበት ሰው የህግ መፍትሄ አለው። ይህን በተመለከተ እንዲህ አይነት ሁኔታዎችን የሚገዛው ህግ የፍትሐብሔር ስነ ስርዓት ህግ ቁጥር 453 ነው የሚሆነው። እንግዲህ ይሄ ንብረት አስረክብ ንብረት ይህንን ነው የሚለው ክርክሩ የፍትሐብሔር ክርክር ነው። የፍትሐብሔር ክርክር ደግሞ ዞሮ ዞሮ በሰው ንብረት ላይ ገንዘብ ላይ የሚወጣ ጉዳይ ነውና አንድ ሰው በተከራከረበት ጉዳይ የገንዘብ ባለ ዕዳ ከሆነ የፍርድ ባለ ዕዳ ይሆናል ማለት ነው። የፍርድ ባለ ገንዘብ መሆኑን ያረጋገጠ ሰው የፍርድ ባለ መብት ነው። ስለዚህ የፍርድ ባለ መብት የሆነ ሰው ባንተ ንብረት ላይ ባንተ ገንዘብ ላይ ባለ መብት ነው እያለ ሊመጣ ይችላል። ግን ሊመጣ የሚችለው በፍርድ ባለ ዕዳ መብት ላይ ነው ወይም በፍርድ ባለ ዕዳ ገንዘብ ላይ ነው። ግን ባልታሰብ ሁኔታ የፍርድ ባለ ዕዳ ገንዘብ ሳይሆን የፍርድ ባለ ዕዳ ንብረት ሳይሆን በራስ ወይም ምንም የፍርድ ባለ ዕዳ ያልሆነ በቅን ልቦና የራሱን ንብረት ይዞ ባለው ሰው ላይ ሲሆን እንዴት ይደረጋል የሚለው ነገር በተመለከተ የፍትሐብሔር ስነ ስርዓት ቁጥር 453 ይሄን በተመለከተ ግልጽ የሆነ ድንጋጌ አስቀምጧል። የህጉ ምንድነው የሚለው? በፍርድ ባለገንዘብ ወይም በገዢው ስለሚፈጸም የይዞታ ማስለቀቅ ተግባር ይላል። በፍርድ ባለገንዘብ የሆነ ሰው ቀጥታ ንብረቱን ሊያገኝ ይችላል። ወይም ንብረቱ ሳይሆን ገንዘብ ተፈልጎ ያን ንብረት ይሸጥ ተብሎ ንብረቱን በሐራጅ በጨረታ ተሽጦ ሊሆን ይችላል። በዚህ ጊዜ በጨረታ ንብረት ተሽጦ ከዛ በኋላ አስረክብ ሲባል ይህን ሁኔታ ለማስለቀቅ ጋር በተገናኘ ያላወቀ ሰው ካለ እንዴት ይሆናል የሚለውን በተመለከተ በፍትሐብሔር ስነ ስርዓት ቁጥር 453 አንድ ላይ ምን ይላል? የፍርድ ባለገንዘብ ወይም ንብረት የገዛውን ሰው በተሰጠው ፍርድ ወይም በተገኘው ንብረት መረከብ ትዕዛዝ መሰረት በፍርድ ያገኘውን ወይም የገዛውን ንብረት ያስለቀቀው ከፍርድ ባለ ዕዳ ሳይሆን እንግዲህ መቼም ፍርድ ሲወርድ በፍርድ ባለ ዕዳ ነው። ግን ይሄን ንብረት እየተረከበው ወይም ያስለቀቀው ከፍርድ ባለ ዕዳ ሳይሆን ይህኑ ንብረት በሌላ ሁኔታ ባለ ይዞታ ከሆነ ሰው እጅ፣ ስለዚህ የፍርድ ባለ ዕዳ ሳይሆን በሌላ መንገድ ባለ ይዞታ ከሆነ ሰው እጅ ወይም ቀድሞ በሌላ መንገድ የይዞታ ያንን ንብረት ባለ ይዞታ ከሆነ ሰው እጅ ከሆነ እጅ እንደሆነ ንብረቱ እንዲለቅ የተገደደ ሰው ንብረቱን እንዲለቅ ተገዷል። ባለ ዕዳ አይደለም፣ ግን ንብረቱ እንዲለቅ የተገደደ ሰው ይህንን በመቃወም ለፍርድ ቤቱ ማመልከቻ ሊያቀርብ ይችላል። ስለዚህ መብቱ ምንድነው? እኔ አላውቅም
የፍርድ ባለዕዳ እኔ አይደለሁም፣ በፍርድ በእኔ ላይ አላረፈም፣ አልተከራከርኩበትም፣ የለውበትም። ግን እኔ ባላወቅበት ሁኔታ እንዲህ አይነት ፍርድ በእኔ ላይ መጥቶብኛል፣ ንብረቱን አስረክብ ተብያለሁ፣ ይህን ተደርጌ በፍርድ ቤት ትዕዛዝ መሰረት ተገድጃለሁ የሚል ሰው ይሄን ሁኔታ አስረድቶ በፍትሐ ብሔር ስነ ስርዓት ቁጥር 453 አንድ መሰረት ለፍርድ ቤት አቤቱታ ወይም ማመልከቻ ማቅረብ አለበት ያለው። ስለዚህ የህጉ ዓላማው ምንድነው? ባላወቁበት ሁኔታ ፍርድ አፈጻጸም ያረፈባቸውን ሰዎች ወይም የፍርድ ባለዕዳ የሆኑ ሰዎችን ንብረት የማስጠበቅ ነው ማለት ነው የዚህ ዓላማ። ይህን በተመለከተ አቤቱታው ሲመጣ ስሜት መደረግ አለበት የሚለው ነገር በተመለከተ የዚህ የስነ ስርዓቱን ጉዳይ በተመለከተ ይሄ ህግ ጠቅልሎ ይዟል። ምን መደረግ አለበት ይላል በንዑስ 2 ላይ ይህም ሲቀርብለት ነገሩ በሚሰባበት ቀን ቀጠሮ ወስኖ ማመልከቻውን ለቀረበባቸው ወገኖች ተጠርቶ መልስ እንዲሰጡ ፍርድ ቤት ያዛል። ስለዚህ ፍርድ ቤቱ ማረጋገጥ ምንድነው? ማመልከቻውን ይቀበልና ቀድሞ በክርክሩ ላይ ከሳሽና ተከሳሽ ወይም በፍርድ አፈጻጸም ላይ በፍርድ አፈጻጸም ባለዕዳ የነበሩ ሰዎች በጉዳዩ ላይ መልስ እንዲሰጡ ቀነ ቀጠሮ ወስኖ ለነሱ ማመልከቻውን ይሰጣቸዋል ማለት ነው። ስለዚህ እነኛ ሰዎች መልስ ይሰጣሉ። እውነትም ንብረቱ የሱ ነው አይደለም የሚሉ ክርክሮች ከዛ በኋላ ይደረጋሉ። ከዛ በኋላ በንዑስ 3 ለምን ይላል? አመልካቹ የንብረቱ ባለ ይዞታ የሆነው በራሱ ባለመብትነት ወይም በሌላ ሰው በተላለፈበት መብት መሰረት መሆኑን ፍርድ ቤቱ የተረዳው እንደሆነ ይዞታው እንዲመለስ ሊያዝ ይችላል። ስለዚህ ፍርድ ቤቱ ምን ያደርጋል? ንብረቱ ያመልካቹ በራሱ ጊዜ ባለመብት የሆነበት ንብረት መሆኑን የራሱ መሆኑን ካረጋገጠ እና በጉዳዩ መመለከተ ንብረት መሆኑን ከተረዳ ንብረቱን ይመልሷል ማለት ነው። መፍትሄው ይሄ። ስለዚህ በድንገት ሊመጣ የሚችል ነገር ይኖራል። ያንን ታሳቢ ያደረገ ደግሞ የህግ መሰረት አለው። እንግዲህ ይሄም በዚህ ድንጋጌ ላይ ያለው የህግ መሰረቱና ስነ ስርዓቱ ይሄን ይመለከታል። በፍርድ ሂደት ግን ይሄም በራሱ የአከራካሪ ነገሮች ይኖራሉ። በጉዳዩ ላይ መጥቶ መልስ ይሰጣሉ። ምን አይነት መልስ ይመጣሉ? ኦልሬዲ ጠቅላላ በክስ ላይ ያሉ አይነት መልሶችን ይዞ ሊያቀርብ ይችላል። መቃወሙ የአማራጭ መልሶች ጭምር ይዞ ይመጣሉ። በዚህ ጉዳይ ላይ ፍርድ ቤቱ ያከራክራል፣ ያጣራል፣ ማስረጃውን ሁሉ ሊሰማ ይችላል አስፈላጊ ከሆነ። ይህን ሂደት ካለፈ በኋላ በሂደት እውነትም ንብረቱ የባለዕዳ ፍርድ ያረፈበት ንብረት ባለዕዳ ንብረት ሳይሆን ሌላ ሶስተኛ ሰው ንብረት ነው የተለቀቀው ወይም ውሳኔ ያረፈው የሚለውን ሲያውቅ ፍርድ ቤቱ ይሄን ንብረት ከትዕዛዙ ነፃ ያደርገዋል ማለት ነው። ይህን በተመለከተ እንግዲህ በአፈጻጸም ደረጃ ብዙ ክርክሮች አሉ። አንዳንዴ በሐራጅ በጨረታ ላይ የሚደረግ ክርክር ሲሆን አይ ቀድሞ በጨረታ ላይ መሳተፍ ነበረበት፣ ጨረታ ላይ ያልተሳተፈ ደግሞ በ2 ወር ውስጥ ጨረታውን መቃወም ነበረበት። ይህን አላደረገም። ስለዚህ በዚሁ ልክ መጥቶ መከራከር የለበትም ብሎ ክርክር የሚያቀርቡ ሰዎች አሉ። ከዚህም ባለፈ ደግሞ በፍርድ ካረፈ በኋላ በፍርድ ላይ አፈጻጸም ላይ ጣልቃ መግባት ካለባቸው የክስ መኖሩን ያላወቁ ሰዎች ከሆኑ በፍትሐ ብሔር ስነ ስርዓት ቁጥር 358 መሰረት ጣልቃ መግባት ነበረባቸው። በአፈጻጸም ላይ በፍርድ በመቃወም መግባት ነበረባቸው። ወይም አፈጻጸም ደረጃ ሰምቶ ከሆነ በአፈጻጸም ደረጃ 458 መሰረት ጣልቃ መግባት ነበረበት። በዚህ ደረጃ ሊከራከር አይችልም የሚሉ ክርክሮች ይነሳሉ። ግን በዚሁ ልክም በአፈጻጸም ደረጃም ይሁን በፍርድ በመቃወም ሂደት ላይ ሊያውቁ ይችላሉ። ተፈጽሞ ጭምር ውሳኔዎቹ ከተፈጸሙ በኋላም ሰዎቹ ንብረታቸው ገና የራሳቸው መሆኑን የሚያስረዱበት ሁኔታ ሊኖር የሚችሉ መሆኑን ፍርድ ያስቀደመው የህግ አውጪ በመገመት ይህን የፍትሐ ብሔር ስነ ስርዓት ቁጥር 453ን አስቀምጧል። ስለዚህ በክርክር ደረጃ እነኛ ሰዎች በብዛት አሁን ከቀጥያ ማነሳቸው የሰበር ውሳኔዎች አሉ። ከዚህ ጋር በእርግጥ በተገናኘ ተከራካሪዎች ምንድነው የሚያነሱት? እስከ ፍርድ ቤት በኩል እስከ ሰበር ድረስ በነበረው ክርክሮች ላይ በ458 መሰረት ጣልቃ መግባት ሲችል ነበረ፣ በ358 መሰረት ጣልቃ መግባት ሲችል ነበረ፣ ወይም 418 ወይ 318 እያሉ እብን የጨረታውን ሂደት በተመለከተ በ427 425 አካባቢ ያሉ ድንጋጌዎች መሰረት በጨረታው ላይ መቃወም ነበረበት፣ ማሳወቅ ነበረበት የሚሉ ነገሮችን ያነሳሉ። ግን ፍርድ ቤቱ እስከ ሰበር ባሉ ክርክሮች ላይ ይሄን ሳይቀበል እውነትም በክርክር ሂደት ላይ በአፈጻጸም ሂደት ላይ በጨረታ ሽያጭ ሂደት ላይ እንዲህ ነገር መኖሩን ያላወቁ ሰዎች መብታቸውን ማስከበር የሚችሉበትን በህግ አውጪ የወጣውን የፍትሐ ብሔር ስነ ስርዓት ቁጥር 453 ነው የሚለውን የሰበር ትርጉም የሰጠባቸው መዝገቦች አሉ። በዋናነት ሰበር በዚህ ጉዳይ ላይ ትርጉም የተሰጠባቸው በፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቂጽ 11 እና በቂጽ 12 ላይ 2 መዝገቦች
እንደ አብነት ማንሳት ይቻላል። በቅጽ 11 በሰበር መዝገብ ቁጥር 58009 የተሰጠ ውሳኔ አለ። እንዲሁም በቅጽ 12 ላይ በሰበር መዝገብ ቁጥር 56130 ላይ የተሰጡ ትርጉሞች አሉ። በእነኚህ ሁኔታዎች ስናይ በአንደኛው ላይ አንድ የቆዳ ፋብሪካ ባለዕዳ የሆነና እንዲሸጥ ይወሰንበታል። የቆዳ ፋብሪካው የሽያጭ ወይም የአፈጻጸም ሐራጅ ጨረታ ሲወጣ በጋዜጣ ላይ ጭምር ይታተማል። የታተመው ምንድነው ብለው ቆዳ ፋብሪካ በሚል ነው። ግን መጨረሻ ላይ ቆዳ ፋብሪካ ተብሎ በሽያጭ ይተላለፍ ወይም በሐራጅ ሰማብተኑ ይቀረጥ ሲባል የሄደው ምንድነው ሌላ ከቆዳ ፋብሪካ በፊት ሌላ ስም አለው። አንድ ኤከለ የሚል ስም አለው። ኤከለ ቆዳ ፋብሪካ ይላል። ስለዚህ ቀድሞ ባለው ሂደት ላይ ይሄ ቆዳ ፋብሪካ ላይ የወጣው ጨረታ እኛን የሚመለከት መሆኑን አላወቅንም የሚለው ክርክር አነሱ። እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ድረስ ችሎት ድረስ በተካሄዱ ክርክሮች ላይ የጨረታውን ሂደት አልተቃወምኩም የሚል ክርክር ነበር የተነሳው። ግን የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በእንዲህ አይነት ሁኔታ የፍርድ አፈጻጸም ያረፈበት መሆኑን ያላወቁ ሰዎች በጨረታው ሂደት ላይ አልተሳተፍኩም የሚለው ድንጋጌ ሳይሆን መተርጎም ያለበት 453 የፍትሐ ብሔር ስነ ስርዓት ድንጋጌ ነው የሚለው ትርጉም ሰጥቷል። ስለዚህ በዛው ልክ የጨረታው ላይ ያልተሳተፈው አካል ንብረት መሆኑን ወይም በፍርድ ያረፈበት ትክክለኛው ንብረት አለመሆኑ ሲረጋገጥ ንብረቱ ላይ ያለው ትዕዛዝ እንዲነሳ ይደረጋል ማለት ነው። በሌላው የሰበር ውሳኔ ላይ የጋራ የውርስ ንብረት የሆነውን ንብረት ከጋራ ባለሀብቶቹ አንዱ ላይ ፍርድ ያልፋል፣ ሌላ ውሳኔ ያልፍበታል። በዚሁ ያንን ንብረቴ ነው በሚል የጨረታ ወይም በሐራጅ እንዲሸጥ ያደርጋል። በሂደት ጨረታው ከተጠናቀቀ በኋላ በግዢ ያገኘው ሰው ምን ያደርጋል? ንብረቱን ሊቀቁ እያለ ይመጣል። በዚህ ሰዓት ይሄ ንብረት እኮ የጋራ ንብረት ነው፣ ከየት የመጣ ፍርድ ነው? ይሄን አናውቅ የሚሉ ሰዎች ቅሬታ ያቀርባሉ። በዚሁ ልክ አይ በጨረታው ላይ ጋዜጣ ወጥቷል፣ በእናንተ ቤታቸው ላይ አልተለጠፈም እንጂ ጨረታው ጋዜጣ ላይ በመውጣቱ በቂ ነው የሚለው ምክንያት የቤቱ ላይ የነበሩ ሰዎች ወጥቶ ቤቱ እንዲያስረክቡ የሚል ውሳኔ እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጸንቶ ነበር። ግን ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምን አደረገ? ይሄ ሰው ቤቱ ውስጥ ያለ ሰው ቤቱ የራሱ አለመሆኑን ቀድሞ አውቃል ወይ? ጨረታው ጋዜጣ ላይ መውጣቱ ብቻ በቂ አይደለም፣ ቤቱ ላይ አልተለጠፈም። ከዚህም ባለፈ ደግሞ በዋናነት ቤቱ ላይ ፍርድ ያረፈው የባለ ዕዳው ተብሎ ነው እንጂ የጋራ ንብረት ተብሎ ፍርድ አላረፈም። ስለዚህ በዚህ ሁኔታ ላይ ሰዎቹ ንብረት የራሳቸው መሆኑን አውቀው በቤታቸው ይኖራሉ እንጂ ክስ አለ ክርክር አለ እያሉ አያስቡበትም። ስለዚህ ማድረግ አለባቸው በ453 መሰረት በ453 መሰረት ማመልከቻ አቅርበው በዛው ምክንያት የሚታይ ነው። ስለዚህ ክሱ ወይም አፈጻጸሙ የተሰጠው ትዕዛዝ ተገብነት የለውም ተብሎ እንዲነሳ ተደርጓል። እንግዲህ ቅድም መጀመሪያ ላይ ሳነሳ እንደ ማይሆን እንደ መላምት አይነት የሚመስሉ ነገሮች ላይ እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ድረስ ክርክር ተደርጎበት ውሳኔ የሰጠበት ጉዳይ ነው። ስለዚህ ማናችንም ቢሆን በእጃችን ያለው ንብረት ነገ ያንተ ንብረት አይደለም፣ በዚህ ጉዳይ ላይ አይደለም ብሎ እንዲሁ በቃል ክርክር ሳይሆን ፍርድ ያረፈበት ያው የፍርድ ቤት ትዕዛዝ ያለበት ነው። ተገደህ ትሰጣለህ፣ በፍርድ ማስገደድ አለ። አፈጻጸም ላይ ተገደህ ታስረ ንብረቱን አስረክብ የሚል አካል ሊመጣ ይችላል። በዚህ ጊዜ በህግ ያለውን መብት መጠቀም የሚቻል መሆኑን ለማስረዳት ነው። እስካሁን ከኔ ጋር ስለቆያችሁ በጣም አመሰግናለሁ። ይሄን ዝግጅት አዘጋጅ ያቀረብኩላችሁ የጠበቃና የህግ አማካሪ ዘሪሁን ሽፈራው ነኝ። ባለው ጉዳይ ላይ ማንኛውም በህግ ጉዳዮች ላይ አስተያየት ከፈለጋችሁ ወይም ሌላ ቪዲዮ መስራት የሚፈልጉት ነገር ካለ አስተያየት ጻፉልኝ፣ አበረታቱኝ። አመሰግናለሁ። መልካም ጊዜ